በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበራችሁ የክርስቶስ ቤተሰቦች ይህንን መርሃ ግብር የምትከታተሉ ሁላችሁም በእግዚአብሔር ስም እንደምን ከረማችሁ? አሜን። እግዚአብሔር አምላካችን ስሙ ዛሬም ዘወትርም በቅዱሳኑ አንደበት የተመሰገነ ይሁን። እንግዲህ ዛሬ የምንማማረው ሰኔ 20 እና 21 የእመቤታችን የቅድስት ድንግል ማርያም በዓልን አስመልክቶ ነው። ለዚህም በዓል እንደ መግቢያ የምንጠቅሰው የመጽሐፍ ቅዱሳችን ክፍል የሚሆነው የማቴዎስ ወንጌል ምዕራፍ 16 ቁጥር 19 ላይ ያለውን ወደ በዛቲ ኮኩ አንጻ ለቤተ ክርስቲያኔ፣ በዚች ዓለት ላይ ቤተ ክርስቲያንን እሰራታለሁ የሚል ይሆናል ማለት ነው። ስለ ቃሉ የአምላካችን የመድኃኒታችን ኢየሱስ ክርስቶስ ስሙ ዛሬም ዘወትርም የተመሰገነ ይሁን። በዚች ዓለት ላይ ቤተ ክርስቲያንን እሰራታለሁ ብሎ ተናግሯል አምላካችን መድኃኒታችን ኢየሱስ ክርስቶስ። እንግዲህ በዚሁ መጽሐፍ ቅዱስ ክፍል ላይ ከፍ ብለን ስናየው ወበጽዮ እግዚእ ኢየሱስ ብሔረ ቂሳርያ ዘፊልጶስ ይላል። ጌታችን ኢየሱስ ክርስቶስ የፊልጶስ ግዛት ወደምትሆነው ወደ ቂሳርያ በደረሰ ጊዜ እኔን ክርስቶስን የሰው ልጅ የሆንኩ ክርስቶስን የሰዎች ልጆች ሰዎች ማን ይሉኛል ብሎ ደቀ መዛሙርቱን ጠየቃቸው ይላል። ስለዚህ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። ፍጹም አምላክ ፍጹም ሰው ነው እና ስለዚህ ሰዎች እኔን ማን ነው የሚለኝ? ማን ብለው ይጠሩኛል? እንዴት ብለው ያምኑኛል? ብሎ ደቀ መዛሙርቱን ጠይቋቸዋል ማለት ነው። ኢየሱስ ክርስቶስ የእነሱን ሀሳብ ሳያውቅ ቀርቶ ሳይሆን እነሱን ማስረዳት የፈለገው ነገር ስላለ በውስጣቸው ያለማመን ችግር ስለነበረ ያንን ለማስረዳት ሰዎች የሰው ልጅ ክርስቶስን ማን ይሉታል ብሎ ጠየቃቸው። እነሱም መልሰው የሰው ዮሐንስ መጥምቅ ነው የሚሉ አሉ። እሱ ከጠየቃቸው በኋላ ማለት ነው። መልሰው እነሱም የዮሐንስ መጥምቅ ነው የሚሉ አሉ። ሌሎቹም ኤልያስ ነው ይሉሃል፣ ሌሎቹም ኤርምያስ ነው ይሉሃል፣ ወይም ደግሞ ከነቢያት አንዱ ነው ይላሉ። እንግዲህ መጥምቀ መለኮት ቅዱስ ዮሐንስን ንጽሕናውን አይተው ቅድስናውን አይተው ስራውን አይተው ስለዚህ ኢየሱስ ክርስቶስ ዮሐንስ መጥምቅን የሚመስላቸው ሰዎች ስለነበሩ ማለት ነው። ኤልያስ ደግሞ ድንግል ነው፣ የእስራኤላውያን መምህር ነው። ስለዚህ ኤልያስን በታሪክ ስለሚያውቁ ኤልያስን ይመስላል የሚሉም ሰዎች አሉ። እንዲሁም ደግሞ ሌሎች ቅድስናውን አይተው ኤርምያስ ነው ይሉሃል፣ እነዚህንም ባይሆን እንኳን ከነቢያት አንዱ ነው ይላሉ ብለው ደቀ መዛሙርቱ ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ መልሰውለታል ማለት ነው። ጌታችን ኢየሱስ ክርስቶስም እናንተስ ማን ትሉኛላችሁ? አንትሙሰኬ መነ ትብሉኒ፣ እናንተስ እኔን ማን ነው የምትሉኝ? እንዴት ብላችሁ ነው የምታምኑት? ሰዎች እንደሚሉት ነው ወይንስ የእናንተ የተለየ ነው ብሎ ጌታችን ኢየሱስ ክርስቶስ ጠየቃቸው ማለት ነው። መልሶ ሲጠይቃቸው ቅዱስ ጴጥሮስ ሊቀ ሐዋርያት የሆነው የዮና ልጅ ስምዖን አንተ የሕያው እግዚአብሔር ልጅ ነህ ብሎ መለሰለት ይላል። ጌታችን ኢየሱስ ክርስቶስም ጴጥሮስ የዮና ልጅ ጴጥሮስ ሆይ ይህንን ደማዊ ስጋዊ የሆነ አእምሮ አስረድቶ ተረድተ በዚህ አረዳድ የተናገርከው አይደለም፣ ወይም ስጋዊ ደማዊ የሆነ መምህር አስተምሮ መጽሐፍ አንብበ ተረድተ ሳይሆን ይህን የገለጸልህ የሰማያዊ አባቴ አብ ነው። ስለዚህ አንተ ብፁዕ ነህ። በአንተም እምነት በአንተ አለትነት ቤተ ክርስቲያን እሰራታለሁ፣ ዋና ቅጸ ሲኦልኒ ይህይልዋ፣ የሲኦል በሮችም አበጋዞች አይበረታቱባትም አያሸንፏትም ብሎ ይህንን ቃል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለቅዱስ ጴጥሮስ ነግሮታል። አንተ በሰማይ በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድርም የፈታው በሰማይ የተፈታ ይሆናል ብሎ የመንግስተ ሰማያትን ቁልፍ ሰጥቶታል ማለት ነው። በዚህን ሰዓት ነው
እንግዲህ አንተ አለት ነህ፣ በዚች አለት ላይ ቤተክርስቲያን እሰራታለሁ ብሎ ለቅዱስ ጴጥሮስ የነገረው ማለት ነው። ቤተክርስቲያን የምንለው 3 አይነት ትርጉም አለው። የመጀመሪያው ቤተክርስቲያን የሚባለው እኛ በ40 ቀንና በ80 ቀናችን ያመንን የተጠመቅን የሥላሴ ልጅ የሆንን ሁላችንም ቤተክርስቲያን እንባላለን ማለት ነው። የእግዚአብሔር ቤተ መቅደሶች፣ የእግዚአብሔር ቤት እንባላለን። የመጀመሪያው ትርጉም ይህ ነው። ሁለተኛው ደግሞ የክርስቲያን ወገን የሆንን ሁላችንም ቤተክርስቲያን እንባላለን። ሶስተኛው ሕንፃው ነው። ሕንፃ ቤተክርስቲያኑ ተሰርቶ ከከበረ በኋላ የሚቀደስበት የሚሰለስበት የእግዚአብሔር ስም የሚጠራበት ይህ ሕንፃ ቤተክርስቲያን ይባላል ማለት ነው። ስለዚህ አሁን ጌታችን ኢየሱስ ክርስቶስ ለቅዱስ ጴጥሮስ እችን ቤተክርስቲያን እሰራታለሁ ያለው ምእመንን አማኞችን ነው። ያመኑትን ሁሉ በአንተ ሃይማኖት ያመኑትን፣ በአንተ እምነት ያመኑትን፣ ያንተን ትምህርት የተቀበሉትን ወልድ ዋህድ ብለው ያመኑትን ሁሉ በአንተ መንግስተ ሰማያት አግቢነት፣ በአንተ ናዛዥነት መንግስተ ሰማያት ይገባሉ። የሲኦል ደጆች፣ የሲኦል በሮች የተባሉ አጋንንት ዲያብሎስ ሊወስዷቸው አይችሉም። ወደ ሲኦል አይወስዷቸውም። ወደ መንግስተ ሰማያት ይገባሉ እንጂ አያሸንፏቸውም። ምክንያቱም አንተ ይቅር ያልከው በዚህ ምድር የናዘዝከው፣ የፈታኸው፣ ያስተማርከው ሁሉ መንግስተ ሰማያት ይገባል። ይቅር ያላልከው፣ ያላስተማርከው፣ ያላጠመቅከው ግን አይገባም ብሎ ጌታችን ኢየሱስ ክርስቶስ ለቅዱስ ጴጥሮስ ነግሮታል ማለት ነው። ስለዚህ ሰኔ 21 ሁላችንም እንደምናውቀው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የመጀመሪያውን ቤተ ክርስቲያን በ3 ድንጋይ የሰራበት ዕለት ነው ማለት ነው። በጣም ይህ ዕለት የተለየ ዕለት ነው። በተለይ ለቅዱሳን አባቶቻችን ሐዋርያት እንግዲህ ቅዱሳን አባቶቻችን ሐዋርያት ይህን ዓለም ዞረው እንዲያስተምሩ ዓለምን ሁሉ ዞረው እንዲያስተምሩ አዟቸዋል፣ ትእዛዝ ሰጥቷቸዋል። አሕዛብንም አስተምረዋል። ከጣዖት ከተለያየ እምነት ያሉትን ሁሉ ወደ ጌታችን ኢየሱስ ክርስቶስ እንዲያምኑ ጌታችን ኢየሱስ ክርስቶስን እንዲያምኑ አድርገዋቸዋል፣ አጥምቀዋቸዋል። እና እነዚህ ክርስቲያኖች ምእመናን ደግሞ ለሐዋርያት ጥያቄ ያቀረቡ ማለት ነው። ምክንያቱም ሥጋው ደሙን የሚቀበሉበት፣ አምልኮ የሚፈጽሙበት፣ የሚጸልዩበት፣ የሚሰግዱበት የተለየ ቦታ ስላልነበራቸው እንዴት ነው ማድረግ ያለብን? ቤት ነው አምልኮታችንን መፈጸም ያለብን፣ ቤት ነው መስገድ ያለብን፣ መጸለይ ያለብን፣ የጌታችን የኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙን መቀበል ያለብን ቤት ቦታ ነው ብለው ለቅዱሳን ሐዋርያት ጥያቄ አቀረቡ። ይሄ ጥያቄ ተገቢ ስለሆነ ቅዱሳን አባቶቻችንም እነ ቅዱስ ጳውሎስ፣ እነ ቅዱስ በርናባስ፣ ሌሎችም ሐዋርያት ሱባኤ ያዙ ነው፣ ወደ እግዚአብሔር አመለከቱ። ዛሬም እንግዲህ በቤተ ክርስቲያናችን ስርዓት መሰረት ቤተ ክርስቲያን ከመሰራቱ መጀመሪያ የሀገረ ስብከቱ ሊቀ ጳጳስ ማወቅ አለባቸው ማለት ነው። መጀመሪያ የሚፈቅዱት ያ ቤተ ክርስቲያን እንዲመሰረት አዲስ ቤተ ክርስቲያን እንዲሰራ ፈቃድ የሚሰጡት የሀገረ ስብከቱ ሊቀ ጳጳስ ናቸው ማለት ነው። በዚህ መሰረት ነው። ስለዚህ ሐዋርያትም ጥያቄ ያቀረቡ ወደ እግዚአብሔር ምእመናን ያመኑት ሐዋርያትን ጠየቁ። ሐዋርያት ደግሞ ወደ እግዚአብሔር ጥያቄ ያቀረቡ ማለት ነው። ስለዚህ ሱባኤያቸውን ሲጨርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ በቅዱሳን ሐዋርያት ጥያቄ መሰረት ሰኔ 21 በመካከላቸው ተገኝቶ 3 ድንጋይ ከ3ቱ ድንጋይ ጭቃም ሆነው ውሃም ሆነው ሲሚንቶም ሆነው ማንኛውንም ነገር ማቴሪያል ሙሉ ሆነው 3ቱ ድንጋዮች እየተለጠጡ በታምራት ቤተክርስቲያን ሕንፃ ቤተክርስቲያን ተሰርቷል ማለት ነው። ይህ መጀመሪያው ነው። በ53 ዓመተ ምህረት የተደረገ ድርጊት ነው ማለት ነው። በእመቤታችን ስም ነው ቤተክርስቲያኑ የተሰራው እና በሰኔ 21 አምላካችን መድኃኒታችን ኢየሱስ ክርስቶስ ተገኝቶ በሐዋርያት መካከል ተገኝቶ ቅዱሳን አባቶቻችን ሐዋርያትም እነሱ ቀድሰው ንዋየ ቅድሳቱን ሙሉ አድርጎ ከሰጣቸው በኋላ ቀድሰው ሥጋው ደሙን ተቀብለው ለምእመናን አቀብለዋል ማለት ነው። ስለዚህ የመጀመሪያዋ ቤተክርስቲያን በፊልጵስዩስ ቂሳርያ በእመቤታችን በቅድስት ድንግል ማርያም ስም የተሰራችበትን ዕለት ነው የምናከብረው ማለት ነው። ስለዚህ ይህች ዕለት የተባረከች የተቀደሰች በተለይ ለሐዋርያት በዘመኑ ለነበሩ ምእመናን ትልቅ እርካታ፣ ትልቅ በረከት፣
ትልቅ ፈውስ ያገኙበት ነው እና በዚህ መሰረት በዓለም ዙሪያ ቤተክርስቲያን እንዲሰሩ ቤተክርስቲያን የቤተክርስቲያን አሰራር 3 አይነት አሰራር አለ። የሰቀል አሰራር አለ፣ ክብ አለ፣ የዋሻ ቅርጽ አለው ማለት ነው አሰራሩ። ስለዚህ እነዚህ ደግሞ የሚሰሩት የራሳቸው ልኬት አላቸው ማለት ነው። ዝም ብሎ አይሰራም። መስኮቶች አሉ፣ በሮች አሉ። እነዚህ በስርዓተ ቤተክርስቲያን መሰረት ነው የሚሰሩት። ዝም ብለው እንደፈለገው አይሰሩም። የሚሰሩ ቆመ ቢሶች እነዛ ሁሉ አሰራራቸው አጠቃላይ ከጣሪያው ጀምሮ እስከ መሰረቱ ድረስ ምሳሌ አለው ማለት ነው። ምሳሌ አለው። ስለዚህ በምሳሌ ነው የሚሰራው። ቤተክርስቲያን ዝም ብሎ አይሰራም። ቅድም እንዳልኩት የሀገረ ስብከቱ ሊቀ ጳጳስ ፈቅደው አውቀውት ከፈቀዱ በኋላ ነው ቤተክርስቲያን የምንሰራው እንጂ ዝም ብሎ ቤተክርስቲያን አይሰራም፣ አይቻልም። ፍትሐ ነገሥቱም እንደሚያዘን ማለት ነው። ስለዚህ በመጀመሪያ በእናታችን በቅድስት ድንግል ማርያም በፊልጵስዩስ ቂሳርያ ቤተክርስቲያን የተሰራበት ነው እና ይህንን ነው ቤተክርስቲያናችን የምናከብረው። ክብረ በዓላችን ይህንን ይመስላል ታሪኩ ማለት ነው። ስለዚህ እኛ መጀመሪያ የክርስቶስ የእግዚአብሔር ቤተ መቅደሶች ነን። ሐዋርያው ቅዱስ ጳውሎስ እንዳለው እናንተ የክርስቶስ ቤተ መቅደሶች ናችሁ ይላል። አሁን እኛ ሁላችንም የክርስቶስ ቤተ መቅደሶች ነን። ስለዚህ ያን ቤተ መቅደስ ደግሞ የሚያርፍበት እግዚአብሔር መንፈስ ቅዱስ ነው። እግዚአብሔር ነው የሚያርፍበት። ስለዚህ እኛን ይፈልገናል ማለት ነው። እኛ ውስጣችንን ንጹሕ ልናደርግ፣ ልናጸዳ፣ ማስወገድ ያለብን ከውስጣችን ልናስወግድ ይገባናል። ስለዚህ ለቅዱስ ጴጥሮስም አንተ አለት ነህ፣ በአንተ አለትነት ላይ ቤተ ክርስቲያንን እሰራለሁ ነው። ቤተ ክርስቲያን ከመስራታችን በፊት ከማነጻችን በፊት እግዚአብሔር እኛን ይፈልገናል። እኛ ራሳችንን ልናነጻ ወደ እግዚአብሔር ልንቀርብ ያስፈልጋል ማለት ነው። በብሉይ ኪዳንም ታላቁ ንጉሠ ነገሥት ንጉሥ ዳዊት የእግዚአብሔርን ቤተ መቅደስ ለመስራት ተመኝቶ ነበር። ነገር ግን በእጁ ደም ስለነበረበት እግዚአብሔርን ስላሳዘነ አንተ አሰራም ብሎታል። ከአንተ የሚወጣው ልጅ የአንተ ፍሬ የሆነ ሰሎሞን ይሰራል እንጂ አንተ አሰራም ብሏል። ስለዚህ ከዚህ የምናየው ምንድን ነው? ቤተ ክርስቲያን ከመስራታችን በፊት እኛ ወደ እግዚአብሔር ማመልከት ይገባናል። ራሳችንን ወደ እግዚአብሔር ልናቀርብ ይገባል። እኛን ነው መጀመሪያ የሚፈልገው ማለት ከህንፃ ቤተ ክርስቲያን መጀመሪያ እኛን ይፈልጋል። ስለዚህ በእንደዚህ ሁኔታ ነው ቤተ ክርስቲያን የሚሰራው። ይሄንን ልብ ልንል ይገባል ማለት ነው። እና ዕለቱ የሚያስተምረን ቤተ ክርስቲያን እንዴት ነው መስራት ያለብን? ቤተ ክርስቲያን ከመስራታችን በፊት ወደ እግዚአብሔር መለመን፣ ወደ እግዚአብሔር መጮህ እንዳለብን፣ ሱባኤ መያዝ እንዳለብን ከአባቶቻችን ሐዋርያት እንማራለን ማለት ነው። ለመልሳችን ደግሞ ጌታችን ኢየሱስ ክርስቶስ ለእያንዳንዳችን መልስ ይሰጠናል። ስለዚህ በዓሉ ይህንን የተመለከተ ነውና በዚህ ሁኔታ ነው ቅድስት ቤተ ክርስቲያናችን የምታከብረው። ስለዚህ ቅዱስ ጴጥሮስን አንተ አለት ነህ። እንግዲህ አለትነቱ የሃይማኖት ነው፣ የእምነት ነው። ቅዱስ ጴጥሮስ አንተ የሕያው እግዚአብሔር ልጅ ነህ። ልብ ልንለው ይገባል። አንተ የሕያው እግዚአብሔር ልጅ ነህ፣ የእግዚአብሔር ልጅ ነህ። ሌሎች እንደሚሉ ኤልያስ ነው እንደሚሉት አይደለም። መጥምቀ መለኮትም ዮሐንስም አይደለም፣ ኤርምያስም አይደለም፣ ከነቢያቶችም አንዱም አይደለም። አንተ የሕያው እግዚአብሔር ልጅ ነህ ያለው ቅዱስ ጴጥሮስ በዚህን ሰዓት ነው። አንተ ብፁዕ ነህ። ይህንን ደማዊ ስጋዊ የሆነ መምህር አላስተማርህም፣ ወይም በስጋዊ በደማዊ አእምሮ አስበህ ያገኘው አይደለም። ይሄ እንግዲህ የእግዚአብሔርን አንድነትና ሶስትነት አምላክነት ለመረዳት እግዚአብሔር ካልፈቀደ እግዚአብሔር ካልገለጸልን ብንማርም ብንመራመርም ላይሆን ይችላል ማለት ነው። ስለዚህ ይህንን መንፈስ ቅዱስ እግዚአብሔር አብ ነው የገለጸልህ። ስለዚህ አንተ ብፁዕ ነህ፣ በአንተም አለት ነህ አለው። አለትነቱ የሃይማኖት የእምነት ነው ቅድም እንዳልኩት እና በአንተ አለትነት ደግሞ በአንተ እምነት ቤተ ክርስቲያን እሰራታለሁ ማለት በአንተ አስተምሮ ብዙ ምዕመናን ስለሚያምኑ እግዚአብሔርን የማያውቁ በቅዱስ ጴጥሮስ አማካይነት እግዚአብሔርን አውቀዋል ማለት ነው። በእግዚአብሔር አምነው በሥላሴ ስም ተጠምቀዋል ማለት ነው። ትሩፋት ሰርተዋል፣ ሰማዕት ሆነዋል፣ ሃይማኖታቸው መስክረዋል በጴጥሮስ እምነት ማለት ነው። በጴጥሮስ አስተምሮ ዛሬ ቤተ ክርስቲያናችን በዚህ ምክንያት እንደዚህ ነው የምትቀጥለው ማለት ነው። ሐዋርያዊ ቅብብሎሿ የክህነቱ ሰንሰለት እስከ ዕለተ ምጽአት በዚህ ሁኔታ ይቀጥላል ማለት ነው። ስለዚህ እምነቱ አለቱ ቁልፉ በጴጥሮስ በኩል ነው ያለው። ዛሬ ማንም ሰው በቃው ነቃው ብሎ ክህነትን በራሱ ሊቀበለው ሊይዘው አይችልም። ስለዚህ
ከቅዱስ ጴጥሮስ ሲወርድ ሲወራረድ በአባቶቻችን የመጣ ነው ማለት ነው። ስለዚህ በአንተ እምነት በአንተ አስተምሮ ያመነውን የሐዋርያዊ ቅብብሎሹ ማለት ነው። እኛ ከሐዋርያት ነው። ጌታችን ኢየሱስ ክርስቶስ ሐዋርያትን አስተማረ። ሐዋርያት ሊቃውንት አባቶቻችንን አስተማሩ። እንደዚህ ሲቀባበል ነው የመጣው ማለት ነው። ቅድስት ቤተክርስቲያናችን የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትለየው ሐዋርያዊ ትውፊትን ተቀብላ ያለች ቤተክርስቲያን ነች። የምታስተምር ቤተክርስቲያን ነች። አባቶቻችን ሐዋርያት ስለ ስርዓተ ቤተክርስቲያን ስጋው ደሙን እንዴት መቀበል እንዳለብን፣ ከስጋው ደሙ መቀበላችን በፊት ምን አይነት ዝግጅት ማድረግ እንዳለብን፣ ከተቀበልን በኋላ እንዴት እስከ ስንት ሰዓት መቆየት እንዳለብን፣ ክህነት ስንቀበል ምን አይነት ሰዎች መሆን እንዳለብን፣ ስለ ስርዓተ ጥምቀት፣ ስለ ስርዓተ ንስሐ ያስተማሩት የአባቶቻችን ሐዋርያትን ትውፊትና አስተምሮ ተቀብላ ቅድስት ቤተክርስቲያናችን እስከ ዕለተ ምጽአት የምትቀጥል ስለሆነች ነው ልዩ የሚያደርጋት ማለት ነው። ስለዚህ በዚህ መሰረት የሚኖር ምእመን ነው። ምእመን የሚባለው አማኝ የሚባለው አንድ አማኝ ነው፣ የእግዚአብሔር ሰው ነው የሚባለው የሐዋርያትን አስተምሮና የሐዋርያትን ቅብብሎች ይዞ የሚጓዝ ሐዋርያት ያስተማሩትን ስርዓትና ዶግማና ቀኖና ትውፊት ስርዓት ጠብቆ የሚጓዝ ምእመን ማለት ነው። ይህ በጴጥሮስ ቃል ኪዳን መሰረት መንግስተ ሰማያት ይገባል ማለት ነው። ስለዚህ እኛ ዛሬ ቅድስት ቤተክርስቲያናችንን ልናከብራት ልንወዳት ይገባል ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልዩ የሚያደርጋት ጫማችንን አውልቀን ልብሳችንን ንጹሕ አድርገን ሰውነታችንን ንጹሕ አድርገን ውስጣችንን ንጹሕ አድርገን የምንሳለማት የምንሰግዳት የምንማጸንባት እቺ ሰማያዊ ሆነች ቤተክርስቲያን ማለት ነው። ሰማያዊው ስርዓት በምድር የተሰራልን መንግስተ ሰማያትን ተስፋ የምናደርግባት የክርስቶስ ስጋው ደሙን የምናገኝባት የምንቀበልባት ከእግዚአብሔር ጋር የምንገናኝባት ከቅዱሳን ጋር የምንገናኝባት እቺ ቅድስት ቤተክርስቲያናችን የተመሰረተችበት የተሰራችበት ዕለት ነው ማለት ነው። የከበረችበት ዕለት ነው ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ ቤተክርስቲያኗን አክሰርቶ አክብሮ ንዋየ ቅድሳቱን አዘጋጅቶ ነው ለቅዱሳን አባቶቻችን የሰጣቸው ማለት ነው። ዛሬም አዲስ ቤተክርስቲያን ተሰርቶ በብፁዓን አባቶቻችን ሊቃነ ጳጳሳት ወይ በቆሞሳት ነው የሚከብረው። በሜሮን ከብሮ ጸሎታቱ ተደርጎበት ነው የሚከብረው ማለት ነው። ቤተክርስቲያኑ በዚህ መሰረት ነው የከበረች ነች። ዛሬ የምትሰራው ቤተክርስቲያን የጌታችን ኢየሱስ ክርስቶስ ደም የነጠበበት ዓርብ የነጠበባት ቦታ የከበረች ቦታ ናትና እችን ቤተክርስቲያን ማክበር እንደሚገባን እናያለን ማለት ነው። ሁለተኛ የእመቤታችን የቅድስት ድንግል ማርያምን አማላጅነቷን በረከቷን በሷ ስም ለዓለም ድህነት ምክንያት የሆነች ምክንያተ ድኅነት የሆነችን ቅድስት ድንግል ማርያም የሆነችንን እመቤታችንን ልናመሰግናት በአማላጅነቷ ልንማጸንባት በዚህን ዕለት በስሟ ከቀዝቃዛ ውሃ ጀምሮ ለተራቡ ለተጠሙ ልናበላ ልናጠጣ ልናለብስ ስሟን ተስፋ ልናደርግ ልንማጸንባት ነው ድንግል ማርያም ማለት ነው። ስለዚህ በእሷ ስም ደግሞ ቤተክርስቲያን እኛም እንግዲህ እንሰራለን ማለት ነው። በስሟ ቤተክርስቲያን ያሰራ ቃል ኪዳኗ በዚህ መሰረት እኛም የእሷ ልጆች የእግዚአብሔር መንግስት ወራሾች እንሆናለን ማለት ነው። ስለዚህ አንተ ወደ በዛቲኮ ካህንጻ ለቤተክርስቲያን በዚች ዕለት ላይ ቤተክርስቲያን እሰራታለሁ። ስለዚህ በሐዋርያት አስተምሮ በቃለ እግዚአብሔር ልንታነጽ ይገባናል ማለት ነው። በዚህ ህይወት ልንኖር ይገባናል ማለት ነው። ቅዱስ ጴጥሮስ እንዳለው በዚህ መኖር ለእኛ መልካም ነው። በዛ በተራራው ላይ መልካም ነው። ምክንያቱም ነቢያት ያሉበት ነው፣ ሐዋርያት ያሉበት ነው፣ እግዚአብሔር ያለበት ነው እና በዚች ቤተክርስቲያን መኖር ለእኛ መልካም ነው እና በዚህ የእግዚአብሔርን ቃል በመጠበቅ ሕጉን በመጠበቅ በማክበር በመተግበር ልንኖር ይገባናል ማለት ነው። ላስተማረን ለእግዚአብሔር አምላካችን ክብርና ምስጋና ይግባው። ከእመቤታችን ከቅድስት ድንግል ማርያም በረከቷን ያሳድርብን፣ ያሳትፈን። ወስብሐት ለእግዚአብሔር።